በምናብ ያለ ሀሳባችንን ለመግለጽ እንቸገራለን። ነገር ግን በምናብ ያለውን ሀሳባችን ኤአይ በምስል ቀይሮልን ነገሮችን ለማስረዳት ቀላል አድርጎልናል። ዛሬ 5 በምናብ ያለውን ሀሳባችንን በምስል ቀይሮ ሀሳባችንን የሚያስረዳ ኢሜጅ ጄነሬት ኤአይ ይዤላችሁ መጥቻለሁ። በመጀመሪያ ስለ ኤአይ አንዳንድ ነገር ልበላችሁ። ምስል መፍጠሪያ ድረገጾች ምንድን ናቸው የሚለውን ሀሳብ በጥቂቱ ለማየት እንሞክር። ምስል መፍጠሪያ ድረገጾች በሰው ሰራሽ አስተዋይ ወይም አርቲፊሻል ኢንተለጀንስ ቴክኖሎጂ በመጠቀም ከጽሁፍ መግለጫ ወይም ከቀድሞ ካለ ምስል በመነሳት አዳዲስ ምስሎችን የሚፈጥሩ ድረገጾች ናቸው። ተጠቃሚ የሚፈልገውን ምስል በቃላት ሲገልጻቸው ያንኑ መግለጫ ወደ ምስል ይቀይራሉ። ፈጣን ናቸው፣ ለመጠቀም ቀላል ናቸው፣ አስደናቂ ጥራት ያለውን ፎቶ ጀነሬት ያደርጋሉ። ሌላኛው ነገር ደግሞ ነፃና ቀላል፣ ለመጠቀም ምርጥና አመቺ ናቸው። ወሬ ሳላበዛ ወደ ድረገጹ ልሂድ። አንደኛ ክሪዮን ኮም ከጽሁፍ ወደ ምስል የሚቀይር ኤአይ መሳሪያ ሲሆን ለሁሉም ተደራሽ የሆነ ነው። በጽሁፍ አንዳንድ ሀሳቦችን ወይም ደግሞ ፍንጮችን በመመስረት ምስል የሚሰጠን ሲሆን በኦፕን ዲኤል ቴክኖሎጂ ተመስርቶ የተገነባ የፈጠራ ስራ ነው። እንዴት ነው ኢሜጆችን ጀነሬት የምናደርገው? መጀመሪያ ወደ ክሮም እንሄዳለን። ክሪዮን ኮም ብለን ሰርች እናደርጋለን። ከዛ ፍሪ ኤአይ ኢሜጅ ጀነሬት የሚል ያመጣልናል። ከዛ ሰርች ባሩ ላይ እንሄድና መጻፍ የምንፈልገውን ሀሳብ ሰርች ባሩ ላይ እንጽፋለን። ያው አማርኛም ስለሚያነብ አማርኛ ማንኛውም ነገር ማስቀመጥ ትችላላችሁ። ይሄው እኔ የራሴን ሀሳብ አስፈሬበታለሁ። ከዛ የሚያመጣልኝን ምስሎች ታያላችሁ። ይኸው እንግዲህ በምታዩት መልኩ ያሰፈርኩትን ሀሳብ ኢሜጅ ጄነሬት አድርጎልኛል። ተጠቀሙት፣ ትወዱታላችሁ። ሁለተኛው ደግሞ ሊዮናርድ ኤአይ በመባል ይታወቃል። ይህም ኤአይ ሀሳቡን ወደ አስደናቂ ምስል የሚቀይር ኤአይ ነው። ሊዮናርድ ከጽሁፍ ወደ ምስል የሚቀይር ኤአይ መሳሪያ ሲሆን ጄነሬቲቭ ኤአይ ቴክኖሎጂን በመጠቀም ልዩ ልዩ የፈጠራ መሳሪያዎችን በማቅረብ ሀሳቡን ወደ እውነተኛ ዲጂታል ስራ እንዲቀይር የሚያግዝ ነው። ይህንንም ያው እንዴት ጀነሬት እንደምናደርግ እናያለን። ያው ቅድም እንደሰራ ነው ወደ ክሮም እንሄዳለን። ክሮምን ከከፈተን በኋላ ሊዮናርድ ዶት ኤአይ ብለን ሰርች እናደርጋለን። ከዛ በመቀጠል ሰርች ባር ላይ ሄጄ ሀሳቤን አሰፍራለሁ። የሚገርመው ነገር የሚፈጁበት ጊዜ ነው። በጣም ፈጣን ናቸው፣ ደግሞ እንዳልኳቸው ቀላል ናቸው። ወዲያው ነው የምትፈልጉትን አይነት ሀሳባችንን ጀነሬት የሚያደርገው ወደ ምስል የሚቀይርልን ማለት ነው። ያው ሀሳቤን አስፍሬያለሁ። በዚህ መልኩ በሚያምር መልኩ በጣም በሚስብ መልኩ ሀሳቤን ወደ ምስል ቀይሮልኛል ማለት ነው። እሺ ቀጣዩን እንየው። ሶስተኛው ደግሞ ዲፕ ኤአይ ኦርጋ ይባላል። ይህም ጽሁፋችን ወደ ምስል የሚቀይር አስገራሚ ኤአይ ነው። ከዚህ ፊት
ያው ሂደቱ ከዚህ በፊት እንዳደረግነው ወደ ክሮም እንሄዳለን። deepai.org ብለን እንጽፋለን። ከዛ በኋላ ድረገጹን ያመጣልናል። ድረገጹ ላይ ገብተን ሰርች ባሩ ላይ እንገባና ዲስክሪፕሽን እንጽፋለን። ከዛ በኋላ ወረድ ብለን ኢሜጅ ጀነሬት የሚለውን እንመርጣለን። ከዛ በኋላ የጠየቅነውን አይነት ኢሜጅ ጀነሬት ያደርግልናል ማለት ነው። አራተኛ ሚድ ጀርኒ ይባላል። ይሄም ፈጠራውን ወደ ድንቅ ዲጂታል ስነ ጥበብ የሚቀይር ኤአይ ነው። አምስተኛው ደግሞ አርት ብሪደር ይባላል። አርት ብሪደር ከሌሎቹ ኤአይዎች ለየት የሚያደርገው በዚህ ኤአይ ውስጥ ስማችሁን አስገብታችሁ ፒክቸር መስራት ትችላላችሁ። ምስሎችን በቀላል ጽሁፍ ፍንጮች በመጠቀም ልዩ ፈጠራማና ከፍተኛ ጥራት ያላቸው ምስሎች መፍጠር ትችላላችሁ። ያው አጠቃቀሙ artreader.com ብላችሁ ክሮም ላይ ጽፋላችሁ። ከዛ በኋላ የሚያመጣላችሁን የመጀመሪያውን ተጭናችሁ ወደ ውስጥ ገባላችሁ። አንዳንድ ጊዜ ምናልባት ኢሜይል ሊጠይቅ ይችላል። ምንም ፍሪ ቢሆኑ ኢሜይላችሁን እንድታስገቡ የሚፈልጉ ዌብሳይቶች ሊኖሩ ይችላሉ። እንደዛ የሚሏችሁ ከሆነ ችግር የለውም፣ ኢሜይላችሁ ማስገባት ትችላላችሁ። ከዛ በሚያመጣላችሁ ሰርች ባር ላይ የምትፈልጉትን ሀሳብ ጽፋችሁ ጀነሬት ታደርጋላችሁ ማለት ነው። እስቲ በዚህ artbreeder.com ላይ ጀነሬት ያደረጋችሁትን ምስል ኮሜንት ላይ እስቲ ያስቀምጡልኝ። ከወደዳችሁት ከጠቀማችሁ ላይክ ሼር ማድረግ እንዳይረሳ። እስካሁን ድረስ ሰብስክራይብ ያላደረገ ካለ ሰብስክራይብ በማድረግ ተባበሩኝ። ስለቆያችሁ አብራችሁ አመሰግናለሁ። ቴንክ ዩ